አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይ ተከበራችሁ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ወደቼ እንግዲህ ዩቲዩብን ለስድስተኛ ጊዜ ነው ሙከራ እያደረግን አድርገናል። ዛሬ እንዲቀበል ዱአ አድርጉ ውድ ቤተሰቦቼ። ቪዲዮውን ላይክ እና ሼር ሰብስክራይብ ያደረጋችሁ ቢያንስ ቪዲዮ እንኳን ቫይራል ከወጣ ይሄ ቻናልማ በቀበለው አሪፍ ነው ብሎ እንዲያስብ ከእናንተ የሚጠበቀው ቪዲዮውን መጨረስ ነው እና አሁን እንግዲህ በራሱ 4 ጊዜ በእሙ ቢላል 1 ጊዜ አሁን ደግሞ ሌላ የጎፍ በሚል እንትን ብለነዋል አፕላይ አድርገነዋል ለስድስተኛ ጊዜ ማለት ነው። ከተቀበለ መልካም አብረን እንዘልቃለን፣ ደስ ይለኛል። ምርጥ ጓደኞች፣ ምርጥ እህቶች፣ ምርጥ ወንድሞችን አግኝቼበታለሁ። ዩቲዩብ ሀቂቃ አድካሚ ቢሆንም በተለይ 4 ሰዓት ለመሙላት ብዙ ሰው ተለማምጫለሁ። ቪዲዮ እንዲያጫውቱልኝ ላይቭ መተው እንዲያዩኝ በኢሞ በዋትሳፕ ያላኩት ሰው የለም። ግን ያው ትግል በራስ ታግሎ ማግኘትን ነው የሚሻለው እንጂ ጓደኛ እንትን በሉልኝ ምናምን ብሎ ያው መቀየምም አይቻልም። እና አልሐምዱሊላህ ሁሉም ከዚያ ልፋት በኋላ 4000 ዋቻር ሞልተናል። 1000 2000 ገብተናል። እንግዲህ ይሄን ድካም አይቶ እሱ ደግሞ አላውቅም እያለ ነው። እኛ ደግሞ ማወቅ አለበት ተቀበለን ብለን ውጭ ብለናል። ወንድሜ ትዝታ ፈጣሪ እንግዲህ ትግስትን ይስጥህ። ሀቂቃ ከኛ የበለጠ የሚጨነቀው መልሱ በመጣ ጊዜ ደስታ ሲሆነ ከኛ የበለጠ የሚደሰተው ደግሞ እንደዚህ ማይረባ ምላሽ ሲወጣ ደግሞ ቅስሙ ስብር የሚለው ከኛ የበለጠ እሱ ነው ሀቂቃ ማለት ነው ወላሂ። እና አላህ ትግስቱን ይስጥህ። የአንድ ቻናል ይሁንስ ያራት ሰው አይደለም የብዙ ጭንቀት ነው የሚቀራው። ደስታ ሲሆን ከኛ የበለጠ እየተደሰት ነው። እናመሰግናለን። ምንም ሲፈጠር ደግሞ መልካም ንግግር በቂ ነው እና እኔ በሱ ነገር በጣም የተደሰትኩት። ከተቀበለ መልካም የሁላችንም ልፋት ነው። አንድ ቻናል አደገ ወይም የሆነ ነገር ሆነ ማለት የብዙ ሰው እጅ አለበት። አንድ ሰው ብቻውን ዩቲዩብ ላይ ቢገባ ቁጭ ቢል ምን ቢል ቪዲዮ ቢለቅ ምን በቃ የሁላችንም ትብብር ካለለ ያው አይረባም ማለት ነው። ስለዚህ የሁላችንም የአንድ ቻናል ወደቀ ተነሳ ማለት ስኬት ሲኖረው ሁሉም ሰው ነው የሚደሰተው። እንደዚህ ደግሞ ሌላ ነገር ሲሆን ደግሞ ሁሉም ሰው ነው ቅስሙ የሚሰበረውና አይቻልም። ላይ ብዙ እህቶች የታል ዶራራ የታል ንግስቴ ማለት ነው። ኧረ ብዙዎቹ ቀን ተወርቴ የታለች እያሉ የሚጠብቁ አሉና ብዙ መጥቀስ ባይቻል እንኳን ብዙዎቹ እንደዛ የምን ሆነ እንዴት ሆነ ብለው የሚጠይቁ ብዙ ናቸው። አላኩልሃል የእነሱንም እንኳን ጉጉት አይቶ እንዲቀበለኝ ላይ በጣም ጓጉቻለሁ ማለት ይገርማችኋል እኮ ደግሞ በቃ ኢትዮጵያ ሄጄ የምጽፈው አይዲያ ወረቀት ላይ ምናምን እየጻፍኩኝ ማለት ነው። ከእንደዚህ አይነት ብሰራ እይታ ይኖረዋል፣ እንደዚህ አይነት ቪዲዮዎች ቢሰሩ እይታ ያገኛሉ፣ ተቀባይነት ይኖራቸዋል እያልኩኝ በቃ እያሰላሰልኩኝ ነው። ግን እኮ አንድ ሳይያዝ ነው ማለት ነው። ዋናው የቻናሉ መቀበል ነው ለሁሉም ነገር። እና ደግሞ አዲስ ጀማሪዎችን አበረታቱ ነው የምለው። ሰብስክራይብ ለመሙላት የሞላ ልጆች ልፋቱን ድካሙን ስላየን ፊል ላይ ታየን ያን ሰው ይዘነው እንሂድ ማለት ነው። ሰብስክራይብ እንኳን አደርኩ መለስኩ ሳትሉ ሰርፕራይዝ አድርጉ። አሪፍ ኮሜንት እየጻፋችሁ ከዛ በኋላ ቅንነት የሚከፍለው እሱ ነው። መልካም ስራ የሚከፍለው አላህ ስለሆነ ፈጣሪ ስለሆነ መልካም ስራ እየሰራ እንተጋገዝ። ጀማሪዎች ደግሞ በራሳችሁ ቪዲዮ ለቀቁ፣ ከየትም አታምጡ። በጣም ብዙ ልጆች ይነገራሉ የሚተገብረው ግን ትንሽ ሰው ነው። ተጠንቀቁ። ወይም ደግሞ ሰብስክራይቡን ለማግኘት ብቻ ብሎ መልፋት አያስፈልግም። የሚጠበቅብን ብዙ ነገር ስላለ ማለት ነው። አስባችሁታል? ብዙ ተደክሞ ይኸው እንደዚህ ምን ማለትም ስለሚመጣ ቢያንስ ከወዲሁ ጥራት እያደረጋችሁ ስሩ።
ቤተሰብ አፍሩ እላችኋለሁ። የአሁኑ አየር እንግዲህ እኔ ከመጣሁልሽ ትመጨልኛለሽ። እንደዛ ስለሆነ በቻላችሁት አቅም መጨናነቅ የሌለበት የቻላችሁትን አድርጉ። ዘይሩ ቤተሰብ አንድ ቤት አትተኙ። 30 ደቂቃ ቤት ከተቀመጣችሁ በቂ ነው ማለት ነው። በተረፈ አብሽሩልኝ፣ ወዳችኋለሁኝ። የኔ ዩቲዩብ ቻናልም እንዲቀበል ሀቂቃ ዱአ አድርጉበት። እኔ ቅስሜ ነው ስብር ያለው ማለት ነው። ትናንትና ላይቭ በእርግጥ አልገባሁም፣ ግን መልሶታል ምናምን ሲለኝ በቃ ማንን እንደምዘይር ምናምን በቃ ዝም ብሎ ተምታብቶብኛል። ስራም በዝቷል። አላህ ለሀገራችን ያብቃል እላችኋለሁኝ። እንደው የኔ ስልክ ደግሞ ቪዲዮ ቀርጻ ላይ ቀርጽም ራሱ የተወዛገብኩኝ ነው ማረወራው። ሁላችሁም ደግሞ ለእናቴ ዱአ አድርጉልኝ። እናቴ በጣም ታማለች ማለት ነው። አሁን ለ30 ቀን መድኃኒት ታዞላታል። እሱም መድኃኒት በደንብ ተጠቅመሽ ከ30 ቀን በኋላ ውጤቱ እናያለን ብለዋል። የማንኛችንን ዱአ እንደሚቀበል አናውቅምና ዱአ አድርጉልኝ ለእናቴ ለእኔም በሁላችንም ዱአ እንደራረግ። አሁን ደግሞ አሹራ ነው ማነው አረፋም ደረሰ። አሁን ሀጅ ነው፣ የጾም ሰዓት ነው። የቻላችሁ እየጾማችሁ ነው። እንደኔ ሰነፎች ደግሞ እየበላን ነው። 3 ቀን ግን ኢንሻአላህ እንጾማለን። አላህ ያግዛን ሁላችሁም። እውቀቱ በጣም ከባድ ነው። ስራም ልብስ መተኮስ እንደኔ እንዲህ አይነት ልብስ የሚበዛባችሁ ሰዎች እኔ ዛሬ ልቤን አጠውሎኝ ሽንት ቤት ወርቅ ነበር ሀቂቃ ማለት ነው። እና ሁላችሁም እንተጋገዝ፣ አብረን ወደፊት ዱአ አድርጉልኝ፣ ዱአ አድርጉላችኋለሁ። ሀገራችን ሰላም ሆኖ ለሀገራችን እንድንበቃ ሁላችንም እንስልካ እና አብሽሩልኝ ማለት ነው። ይበቃኛል። ቪዲዮ ምን ወሬ እኮ ጠፋ፣ ወሬ ጠፋ። እስኪ የሆነ ነገር አምጡና በዚህ ቪዲዮ ስሪ በሉኝና ላውራ። አሁን ብዙ ልጅ ቪዲዮ ስሪ፣ ቪዲዮ ልቀቂ ምናምን ይሉኛል። ምን ላውራ? ወይኔ የኔ ነገርስ እና 10 ደቂቃ ማውራት ለኔ ከባድ ነው ማለት ያለኝን ሀሳብ በ5 ደቂቃ ጨርሰዋለሁ። 5 ደቂቃ ከየት ይመጣል? ያውጣኝ ነው። ሁላችሁንም አመሰግናለሁ። ለቪዲዮ ላይክ ሼር አድርጉት፣ እንተጋገዝ። ሁላችንም ደግሞ መልካምና ቅን እንሆን። ቀሪውን እሱ ነው በቃ እኛ ሰበቡን ማድረስ ነው። ቀሪውን እሱ ነው እና ዩቲዩብ ብዙ ነገር አስተቶናል፣ ድናችንን አስተዋል። ቤተሰብ ጓደኛ መጠየቅ የለም ብለን ነው ዩቲዩብ ጋር ተተክለን። አዳዲስ እንኳን ኢንፎርሜሽን ቢኖሩ እኛ አልሰማም እኮ እኔ አሁን በአንድ በከለ እንደዚህ ሆነ ከኔ ሀገር እንደዚህ ሆነ ምንም አይነት ኢንፎርሜሽን አሁን እኔ አላውቅም ማለት ነው፣ አላገኝም እና ስለማልከታተል ዩቲዩብ ላይ እንግዲህ ቃሏን ዘየርኩ ከሌን ሳልዘይራት ሰዓቱ ሄደ እያልኩኝ ስለምውል አልዘየርኳቸውም ማለት ነው። ሁላችሁንም አመሰግናለሁ። መልካም ምሽት፣ መልካም ሁሉ ይግጠመን። ሁላችሁንም ወዳችኋለሁ። ባይ 10 ደቂቃ አልሞላም እናንተ። የወይኔ የዘህራ አንጀት ምንድን ነው የሚባለው? የሆነ ተረት አለ እና አብሽሩልኝ፣ ሁሌም ወደፊት ነው። ከኔ ቪዲዮ የተሻለ ነገር ታገኛላችሁ። ከዚህ ካወራሁት ወሬ ብዙ ትምህርት ወስዳላችሁ ብዬ አይደለም፣ ግን ለእኔ ግን የእናንተ ማጫወት የኔን ቪዲዮ ማየት ለእኔ ይጠቅመኛል ማለት ነው። አንደኛ ሰዓቱ፣ ሁለተኛ ላይ ሸበካው ምን ብያለ ስለሆነ ላይ በቃ የምገባበት ሰዓትም ዝብርቅርቅ ብሏል። ዝም ብዬ የምዘይራቸውም ማልዘይራቸውም ዝም ብዬ ነው መሆን ድብልቅልቅ ያለብኝና ትምህርት ሲጀመር አሁን ትምህርት የለም ተዘግቷል። 2 ሳምንት ትምህርት የለም ብለውናል። 2 ሳምንት ደግሞ እንዴት አድርገን እንደምንሰራው አላውቅም። ቪዲዮ በየቀኑ መልቀቅ ይከብዳል። እኔ መፈትፈት አላውቅም። በየቀኑ በቀን 2 ጊዜ ፈትፍተው የሚለቁ አሉ። ግን እኔ ከየት አምጣለሁ? አላውቅበትም። ኤዲት ማድረግ አላውቅም። የሆነ ነገር አሁን የፊልሞችን ወይም ደግሞ በቲክቶክ አዲስ ነገር ከተገኘ
እንደዚህ እኔ አላውቅበትም። ስለማላውቅበት ያለኝ አማራጭ ላይቭ ነው ማለት ነው። ሁላችሁንም አመሰግናለሁ። ባይ ባይ። ደህና ሁኑልኝ። መልካም ምሽት።